የረቡዕ አርጋኖን። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስላንቺም ሮሜ 1:8 የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ሉቃስ 1:48 በእውነት ምስጋና ይገባሻል፣ የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሽልናልና በእውነት ብፅዓን ይገባሻል። ለእውነተኛ ፀሐይ መውጫ ሆነሻልና በእውነት መመስገን ይገባሻል። ለማለዳው ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና በእውነት ብፅዕና ይገባሻል። ለሃይማኖት መሠረት ሆነሻልና ከኪሩቤል ክብር ገናንነት ላንቺ ይገባል። ከሱራፌልም ውዳሴ፣ ከመላእክትም እልልታ፣ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናንም እመቤታችን መባል፣ ከክርስቲያንም ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲያውያን ነገሥታት አፍ ንግሥታችን መባል፣ ከልዑላንም መላእክት በላይ ከፍ ከፍ ማለት፣ ከታችኞችም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺም እንዲህ ላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺም እንዲህ ላለሁ፣ ከአርዮም መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ ላለሁ፣ በሰማይ ካሉ ትጓን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ ላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረትህ አስበኝ። በመስቀል ላይ በምስማር ተቸንክረ ሳለህ የቀኙን ወንበዴ እንዳሰብከው አቤቱ በምሕረትህ አስበኝ። ስለ ንጹሑ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱ ሰማዕታት አማላጅነት አቤቱ አስበኝ። በጽርሐ ወርቅ ምንጭ ወንጌልህን ለማስተማር ስላፈሰሱት ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረትህ አስበኝ። ባንተ ዘንድ የተወደደው የድንግልናው መዓዛ እንደ ጣፈጠ ሽቱ በካህናቱ ራስ ላይ ስለ ተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነትህ አስበኝ። ስለ ሐዋርያትህ ደም፣ ስለ ሥጋዌህ ምስክርነት፣ ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያን ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረትህ አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን ባሕሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነትህ አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማኅበር እርሳቸውም ያለ ርኩሳት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረትህ አስበኝ። አንተን ስለ ወለደች ማርያም ስለ ከበረች ክቡርት ልዕልት የተመረጸች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራን ሁሉ ይልቅ ስለ ወደድከው ወዟ ደምግባቷ የሕይወት መድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረትም መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩበት ድልድይ መንግሥተ ሰማያት የምንገባበት ደጅ ከአመፀኞች ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸብ ክርክር ከሚያስተባብሩ የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሽክላው የምንድንበት ሃይማኖት ቅጥር በአበባዋ የምንሻተትባት ከፍሬዋም የምንበላት ከጫፎቿም በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢር የሚፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሻተትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሠራባት ቅዱስ ጠረጴዛ ከውስጧ በአፏም በወርቅም የተለበጠ የሙሴም ኪሩቤል በላዩዋ የሚጋርዷት ታቦት ሳትተከል ውሃ ሳትጠጣ በእስራኤል በትሮች መካከል ለምለማ አብባ አፍርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መቅጃ ድርብ ከተከረረ ከጥጥ ፈትል የተሠራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠቀለለው ቀይ ቀለም ግምጃ በዙሪያዋም እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጡ ዕጣን የተቀላቀለው ፍም የተጨመረባት የሚያንጸባርቅ ስህኒ ቀንዓት የልብ ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሦስቱ መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ።
በእግዚአብሔር ጣቶች የተጻፉ 10ቱ ቃላት በውስጧ ያሉባት የመሐላ ጽላት አንቺ ነሽ። በላዩዋ የበረከት ጠል የወረደባት የጌዲዮን ብዝት ግምዣ አንቺ ነሽ። የእግዚአብሔርን ምስጋና ዘፈን የሚዘፈንባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋር ሙሽራ ከድንግልና ጋር እናት ሆይ ከጥፋት እንድን ዘንድ ለምኝልን። የዚህ ዓለም ዘመኖች የሚያሰጥሙ ማዕበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳናው እንዳይሆን ልጅሽ ወዳጅሽ ኢየሱስ ክርስቶስን ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ። ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፍቃድ እሳት አድኝ። እመቤቴ ድንግል ማርያም ሆይ የመልክ ቀጸላ የመሐይምናንም አክሊል የሙሽርነት ጌጥ የቅዱሳን ሽልማት ሆይ ከዘመናት ማኅበል ሞገድ አድኝ። በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ካመፀኛው አፍ በደምም ከሰከረች ምላስ አድኝ። መንፈሳዊት መርከብ ሆይ ድንግልናዊት መኦር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቱ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት የመድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ባሕር ማዕበል ሞገድ አድኝኝ። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም የሚደርስበት አድርሺኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኀጣን ሁሉ ይልቅ የረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ አባቱ በአብ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝ ይቅር በይኝ፣ ይቅር አሰኝ። ከእኔ ከኀጢአቴ ፍዳ የሚበዛ ለሰው የኀጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽሕናሽ ምስጋና የሚበዛ የሚበልጥ የንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ በላዬ የሚመጣውን ዕዳ በንጽሕናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩቤል የያዘው ዙፋን ነሽ፣ ነገር ግን ከእርሱ አንቺ ትሻያለሽ። ኪሩቤል ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላዳነኝም፣ ከሰይጣን ቀንበር በታች ከመገዛት አልተበዠኝም። ነገር ግን በላዬ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ ርኩሰት የሌለብሽ ስብህት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ፣ ነገር ግን ከእርሱ አንቺ ትሻያለሽ። በስተ ምሥራቅ በኩል ከቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለ እኔ አልለመኑምና ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ካንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይግባው። ስሙ ክቡር ምስጉን ይሁን። ከተወለደም በኋላ በሕቱም ድንግልና ኖርሽ። ሥርዓትሽም ከሰው ሥርዓት ልዩ ነው፣ ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ፣ ምን አንደበት፣ ምን አነጋገር ነው? ምስጋናሽንስ ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቡና፣ ምን ሐሳብ ነው? አንድ ሰዓትስ እንኳ የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምሥራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። የንጽሕና ፍሬ የምታፈራ ድንግልና አበባ የምታብብ ነባቢት ገነት ሆይ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጣፍ የተንጸፈጸፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት ከእሴይ ሥር የተገኘች የወይን አረግ ከዳዊት ግንድ የበቀለች በትር ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ርኩሰትን ለማንጻት ኀጢአትንም ለማጠብ የሚመነጭ የሕይወት ውሃ መቅጃ የክብር ታዘግት ሆይ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባሕሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ሥጋዋን ባይጋርድ ባልታየንም ነበር። ከእርሷም የትስብእትን ድርብ በፍታ ባይጎናጸፍ ባልተገለጸም ነበር። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትርም አጥሯ ቅጥሯ የማይፈርስ የሥጋዊ ነገር ማዕበል ሞገድ የማይነቀንቃት የሥጋዊ ፈቃድ ነፋስ ኃይል የማያዘንብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ
እመቤቴ ድንግል ሆይ በብዙ ማናፊያ ካናፎት ከመሳሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል ይላላባል እኮ። ከእርሱም ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ የበዛ ትርፍርፍ ያለ ይሆን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በተንኰልም በምላስም በሥራይም በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የያዘው ዙፋን የረባኝ የጠቀመኝ የለም፣ ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንስ ወደ ማን እጸልያለሁ? ወደ ማንስ እማልዳለሁ? ወደ ማንስ እማለላለሁ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ጸሎቴ ባንቺ ታርግ። ወደ ሥላሴ መንበር በአየርም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለበት የብርሃን መጋረጃ የሚያናቅፋት የሚከለክላት አይኖር። ዓለምን እንደ ጽና እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽና ውስጥ የተቀላቀለች ትሁን። ኀጢአቴን ያቃጥል ቁስለ ኀጢአቴንም የሚያጠግ የፈውስ የምሕረትን ምንጭ ቅዳልኝ። ስለ ልመናም ካንደበቴ የወጣቸው አንዲት ቃል ለግዳጄ የምትረባ የምትጠቅም በጽርዓትን የምትቀር አትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ቀድሞ የተቃናሽ ትሁን። ልመናዬም ያለ ዋጋ አትቅር። የተመኘችውን ሳታገኝ ራቁቷን አትመለስ። ያንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦናዬ ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ ጠናለሁ ከቤትሽ ደጅ በቀር? ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል አቤቱ ሆይ የስምህ መኖሪያ ወደምትሆን ወደዚህሽ ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አቤቱ ሆይ የምሕረትን ደጅ ክፈትልኝ፣ ምንም ስለ ኀጢአቴ የተዘጋ ቢሆን። አቤቱ ሆይ የቁጣህን ደጅ ዝጋልኝ፣ ምንም ስለ በደሌ የተከፈተ ቢሆን። አንተ እንዲህ ብልሃልና የሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምሕረትን ደጅ እጸፋለሁ፣ እንድገባ ክፈትልኝ። ምንም ቸርነትን ባስቆጣ ባበሳጫትም መሐሪት ዓይንህ ትመልስልኝ። ይቅርታህን የተመላሽ ቀኝም ትደግፈኝ። የቁጣህን ጽዋ በላይ ላይ አታፍስ፣ ለጥፋትም የተዘጋጀችውን የአጣንን በትር በላይ ላይ አታንሳ። በእውነትህ ገሥጸኝ፣ በይቅርታህም ተከራከረኝ እንጂ የቁጣህ በትር ከምሕረትህ አጽር ተቈርጣለችና። አቤቱ የኀጢአቴን ቁጥር አትተሳሰብ፣ የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሠራ የሰናፍጭ ቅንጣት ያህልም ቢሆን ወይም የምጣድን ብልጭልጭታ ወይም የእሳት ፍንጣሪ ያህል በቸርነት አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጽሐፍ ጻፈው። ለእኔ የደለበችውን የዕዳ በደል ደብዳቤ ወደ ምሕረትህ ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታህ ማዕበል ሞገድ ያስጥሟት። የስሟ ማጠራር ለዘላለም እንዳይኖር ጽሕፈቷን እጠብ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለባሕሪ አባትህ ይቅር ባይ ለመንፈስ ቅዱስ ለባሕሪ ሕይወትህ ለአንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተድላ ደስታ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባዊነት ሰረገላ መስላ ለተሸለመች ለእርሷ ጸጋ፣ ክብር፣ ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግልን እናመስግናት እናድንቃት። እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጸነስም ቢሆን በመውለድም ቢሆን በአራስነትም ቢሆን ያደፍሽበት የረከሽበት ሰዓት የለም። በመውለድ ማኅተበ ድንግልናዋ ያልተለወጠ እናት ሆይ ድንግልናዋን በሥርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና የፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ ሳያጠጧት የለመለመች ወይን አረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ ተገኘ። የጌዲዮን ብዝት ግምዣ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ርሳ ለምልማ ተገኝታለችና ሴቶች ሁሉ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብብት የወረደውን
የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎች ሴቶች ዝግጁ አይደሉምና ከዝናሙም ካፊያ ምድር ሁሉ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቁና ተገኘች። ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶች ዘር አላገኛትምና ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጸነሷ ልዩ ሆነ፣ መውለዷን ደግሞ ልዩ ነው። የወርቅ ጎሞር በወርቅ ተመሰለች፣ እንደ አራሾች ሥርዓት በአውድማ ያልተበራየውን እንጀራ ተሸክማለችና። የአሮን በትር በድንግል ተመሰለች፣ ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና። ድንግል እነሆ ይህች ነቢዩ ዳዊት ለእርሷ አሰምቶ የተናገረላት እንዲህ ሲል፣ ስሚ ልጄ፣ ጆሮሽንም አዘንብይ፣ ሕዝብሽንና የአባትሽንም ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ኢሳይያስ ነቢዩ ስለ እርሷ ይጮህላት እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል፣ በታላቅ ዕጹብ ድንቅ ማተብ የታተመ ደጅ በምሥራቅ አየሁ፣ ከኃያላን ጌታ በቀር የገባባት የለም። እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል። ድንግል ሆይ የገናነትሽ ምስጋና እንዴት ያምራል። ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽ ዘፈን ማህሌት ምን ያህል ይወደድ፣ ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ የሙሽራ ጌጥ ላይ ማር ላፍ፣ ሽቱ ላፍንጫ፣ የወይን ዘለላ ለጉሮሮ፣ ጠጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽና ገናነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማይደርቅ ንጽሕት ተክል ሆይ የማይጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር አገልጋዮች ካህናቱ የሚመረኮዟት የሚጠጉባት ለምእመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጥ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይቀርባት ድል በማዕበል ሞገድ የማይገፋት መርከብ የውስጧም ዋነኛ ቀዛፊው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኀጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩም ጸጥታ መልሕቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፍቃድ ሙሽራ ያደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረጽ ማኅተብ የተጌጥሽ የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊንም ፍቃድ በሚያመጣ ዋጋው በበዛ እንኳ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቈለፈች የክብር ታዘግት በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የአትክልት ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ ባለቆች ላይ አለቃ ለሚሆን በነገሥታትም ላይ ለሚነግስ መቀመጫ የምትሆኝ ኪሩባዊት ሰረገላ የመለኮት አትሮኖስ የእሳትነቱ ነበልባል የተሸከመች ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛ ፀሐይን የወለደች እርሱም ጨለማውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላመቀሉትን አየራት ያላሳደጉትን የሰማያውን እንጀራ ያስገኘች ቤተለማያዊት መሶብ ሆይ የእሳቱን ነበልባል የተሸከመች ዕፀ ጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የዚህም ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ካንቺ የነሳው የወልድ ትስብእት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ የነቢያት ጌጣቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ የኪሩቤል የዕጣናቸው መዓዛ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር ጌትነት ገናንነት ይገዛሉ። መላእክት በሥርዓታቸው የመላእክትም አለቆች ባናኗሯቸው አጋዕዝት በገናንነታቸው ይገዛሉ። ሥልጣናት በክብራቸው መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው ሊቃናት በሹመታቸው ሱራፌል በመስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። በዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ፣ ከሱ የሚወጣው የእሳትነቱ ኃይል እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ ሲሉ፣ አሸናፊ እግዚአብሔር የሰራዊት ጌታ
ቅዱስ ክቡር ምስጉን ልዩነ ምስጋናህም ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተመላ በሰላም ቃል ያለዚያም አንዱ ለአንዱ ሁለተኛም ለሌላው ይመልስለታል። ባኗወር የከበሩ ቅዳሴንም የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ነው። ከእሳት የተሠራውን ዙፋን ተሸክመው ቅድመ ዓለም ለነበረው ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። እኒህም አለቆች የወርቅ ማዕጠንት የያዘ የብርሃን ሞጣት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ ነው። እሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ፣ ጌታ ሆይ ምስጋና ክብርም ችሎታም ትቀበል ዘንድ ላንተ ይገባል። ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹዋን ጸሎት መዓዛ ነው። እመቤቴ ሆይ ባንቺ ጸሎቴ ታድርግ፣ በእነዚህም ዕጣን ማዕጠንት ትዋሃድ። በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሻትታት በሉባር ተራራ ያሸተተውን የኖህ መሥዋዕት እንዳሸተተ አብርሃምን በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘቅተ መሐላ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰዉትን እንደተቀበለ በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኝው። ኀጢአቴን እንዳይዘክር እንዳያስብ በኀጢአት ሁሉ እንደኔ ያለ ሴሰኛ እርኩስ አበሰኛ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅርባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ የአዳምም ልጆች ሁሉ ምህላ መቀበያ ንጽሕት የወርቅ መሰላል የአካል ሦስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኀጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያን ወገኖች ሁሉ የሚጠጉባት የሃይማኖት በትር ድንግል ሆይ በኀጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር ታዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊ። ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን ያስገኘሽ ነባቢት ገነት ድንግል ሆይ በሽቱሽ መዓዛ እንድሻተት አድርጊ። በንጽሕናሽ መዓዛም የኀጢአቴን ክፉ ሽታ አርጊልኝ። በወርቅ ዘርፍ ልብስ የተጎናጸፍሽ የተሸለምሽ ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስና መጎናጸፊያ እንድለብስ አድርጊኝ። አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነት የማይደፍሯት ኃያላን ሰራዊት ሊወጡባት ሊደፋፈሯት የማይቻል የመሐይምናን መጠጊያ አምባ ኮረብታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጠ ጠላት መነሳሳት አድኝ። ከአመፀኞች ከበደለኞች ሰዎች ጸብ ክርክር ሰውሪ። ከምላስ አሉባልታ በጥላሽ በረድኤትሽ ክንፍ ሸፍኝኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ ተመሠረተች የማትፈርስ የሕይወት የመድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ጵርጽፎራውን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋደውን የሚስጥሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ከወዳጅሽ ደም እንድቀበል የተገባሁ አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ ልሆን ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ እናት ድንኳን የነባቢ በግህ እናት የወይን ሐረግ የሕይወት ፍሬ መገኛ ብዝት ግምዣ የጠል መውረጃ መሠዊያ የሰማያዊ ቁርባን እናት መርከብ የዋናተኞች እናት መቅደስ የካህን እናት ሰፊ መጋረጃ የመለኮታዊ ምስጢር መኖሪያ መቅረዝ የብርሃን እናት ንጽሕት ጥጃ የነጭ በሬ እናት በአርያም የሚኖር ልዑል እናት ብሩክት የእኩት እናት ውድስት የምስጉን እናት ምዝት የሽቱ እናት የወርቅ ሳጥን የዕንቁ ባሕሪ መገኛ ጎሞር የመና እናት ኢየሩሳሌም የትንቢት አገር መመኪያችን የሐዋርያት እናት ምስራቅ የሰማያዊ ኮከብ መገኛ ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤል አፍ የሱራፌል ልሳን ብቀበል በዚህም ምስጋናሽን ለመፈጸም አልችልም። ልዑሉንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢር እንደ ዮሐንስ የእውቀት መጻሕፍትን ብበላ በዚህ ውዳሴሽን ለመፈጸም አልችልም። የሰለሞን ጥበብ ብነሳ የልቦናዬንም አጽቅ ቢሰፋ እስከ ባሕር ቢዘረጋም
የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቤ ብርሃናት በሚሆን በኡራኤል መልአክ እጅ ዕውቀት የሚገልጽ የእሳት ጽዋ ሱቴል የተባለ ዕዝራ እንደጠጣ የመጽሐፍት ነገር የሚያናግህ የምስጋና ጥዋ ብጠጣ በዚህ ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበትን የተመላ ቢሆን በአጥንቶቼ ቁጥር ዕውቀት ቢሰጠኝ የራሴ ጸጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባሕርም ቀለም ቢሆን ምስጋና የተመላውን ክብርሽን ገናንነትሽን ለመጻፍ በዚህ ምስጋናሽን ለመፈጸም አልችልም። የነቢያትና የሐዋርያት ማኅበር ለመፈጸም የማይችሉትን ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕት ማኅበር ለመፈጸም የማይችሉትን ውዳሴ እኔ ወራዳው ለመፈጸም እንዴት እችላለሁ? የደናግል መነኮሳት ማኅበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኀጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና በልመናሽ አቅልዪልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ሆይ ለጸሎት እጄን ወደ ልጅሽ በዘረጋው ጊዜ ስለ መጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከእኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድተጋ እንዲሁም ደግሞ አንቺም ግዳጄን ለመስጠት የከበደውንም ጭንቀቴን ለማቅለል የተጋሽ የነቃሹኝ ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ አጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋት የመጽደቅ ተስፋ የለኝም፣ በአንቺ ጽድቅ በበጎ ሥራሽ እንጂ። በራሴም ድካም የመዳን ተስፋ የለኝም፣ በአንቺ እንጂ። ኀጢአቴን ለመናገር ለምን አፍራለሁ? አለመናዘዜስ ለምንድን ነው? የሚከሱኝ ጠላቶቼ የሚመሰክሩብኝም ኀጢአቶቼ ሳሉ እንግዲህ ኀጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጠ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው ኀጢአቴ ሊከሰኝ ይጮኻል። በደሌን ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁት ክፉ ሥራዬ ያሳጣኛል። እኔስ እንዳልሠራ ለምን እሆናለሁ? የሚዘልፈኝ ምስክር አልሻም። እኔ ለራሴ የራሴን ዘለፋ አነባለሁ እንጂ ለምን እሰውረዋለሁ? የማይሰወርልኝን ስለዚህ እንዲህ እላለሁ፣ ስለ ኀጢአቴ ራሴን ወደ ልዑል እግዚአብሔር እጠላለሁ። ደግሞ እንዲህ አልኩ፣ ኀጢአቴ ከራሴ ጸጉር በስቶአልና እንደ ጽኑ ሸክም ከበደኝ። ከስንፍናዬም የተነሣ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልኩ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኀጢአቶቼ ያገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ ለምኝልኝ። እኔ ባንቺ ጸሎት አምኛለሁና ለልጅሽም ይቅርታ መምጣት አንጋጥጣለሁ። ለክብርሽም ሰግዳለሁ፣ ለገናንነትሽም ሰግዳለሁ ወይም እገዛለሁ። ለአንቺ አገልጋይ የሚሆን የባርነቴን ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን ለወለደች ድንግል በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ማደሪያዋ አገልጋዩዋ ልጇ ወዳጇ ኢየሱስ ክርስቶስ በደሙ የዋጀው እገሌ ነው። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦናዬ ሰሌዳ ሆኖ ተጽፋ ትኑር። ጽሕፈቷም ለዘላለሙ አትፋቅ። በውሃ በእሳትም ቢሆን በስቃይም በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጠፋትም የለም። ያለመለየት በአኗኗር በተባበሩ አንዱም ሳይበልጥ አንዱም ሳያንስ አንዱም ሳይቀድም አንዱ ወደ ኋላ ሳይቀር በአገዛዝ በአኗኗር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ታትማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛውም ከዚህ ውስጥ ነው፣ ሦስተኛው እንዲህ ያለ ነው አይባሉም። ባለመለየት ሲኖሩ ለቀዳማዊነታቸው ጥንት ለዳህራዊነታቸው ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማውም ሁሉ ይበል አሜን፣ በእውነት ይሁን ይደረግ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺ ደግሞ የምሕረት አስራትሽ አድርጊኝ ውሰጂኝ። ሰውና መላእክት በተሰበሰቡ ጊዜ መባረቅትም በተጨነቁ ጊዜ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ የተዳደፉትንም በሚያረክሳቸው ጊዜ በተድላ በደስታ ካንቺ ጋር እንድኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረት ምጽዋትን ካንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቷ በጎን ነገር እንድትለምን፣ ወንድ ባሪያ ከጌታው ሴት ባሪያ ከቤቷ እንዲለምኑ፣ እንዲሁም ከበጎ ሥራ ከትሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባበት ንጽሕት አዳራሽ
እርሱ ግን እንደ ተቆለፈች የገባ እንደ ተዘጋችም ይወጣ። ለልጅሽ ሙሽርነት በሺህ ማዕድ በምሳ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። የሐሳትን ዘመዶች እርሳቸውንም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ ዘረመትራ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጠች የተከፈፈች ጌጧ ፈርጧም ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ ያሸናፊ ልዑል እግዚአብሔርን የባሕሪ ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከመች ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫን ከዓለም እልፈት ጥፋት እንድድን አድርጊኝ። የዓለም ሁሉ አርነት ደብዳቤ ተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቀ የሚሆኑ የነቢያት ማኅበር ድንኳን ከተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆነው ሐዋርያት የተተከለበት ትስብእት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ እርኩሰትን በንጽሕና አኗኗራቸው ወደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የአዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን ርኩሰትና ዝገት በንጽሕናሽ ወልውዩ ሸንጊልኝ። በጽሕፈታቸው የልዑል እግዚአብሔር ጽሕፈት ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወት የመድኃኒት ሁለተኛ ክፍል ሆይ ለኃጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በጸሎትሽ የታመንኩ ስሆን ማንን እፈራለሁ? ከማን ግርማ መፈራት የተነሳ ደነግጣለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድር ወፍጮ ቢሆን እኔን ለመፍጨት ቢገናኙ የሚያደናግሩኝ የለም። ምድር ከበታቿ ያለውን የቀላይ ምንጭ ሁሉ ብታመነጭ ቀድሞም በኖኅ ጊዜ እንደተደረገ የጥፋት ውሃን ለማውረድ ሰማይ ቢቀደድ በጸሎትሽ አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሰዶምና በገሞራ ላይ እንደ ዘነመ እሳትና ድኝ ቢዘንብም በልመናሽ አምኜ ሳለሁ የሚያደርገኝ የለም። ኖኅም በእንጨት መርከብ ከማየ አየ እንደዳነ እንዲሁም እኔም በቅድስናሽ መርከብ ድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ድኝ እንደዳነ እኔ ደግሞ በቅዱሳት እጆችሽ የማይዳሰሰውን እሳት ባቀፉት በዓለም ላይ ከሚመጣው ከወረደውም መቅሰፍት ድናለሁ። ረዓብ ዘማም በማመኗ ፈትለ ቀይ ሐር በቤቷ መስኮት 17ቱ የከነዓንን ነገሥታት ካጠፉ ከእስራኤል አርበኞች እንደዳነች እኔም እንዲሁ በጸሎትሽ በመታመን ከምትመጣብኝ ከጠላት ጠብ ክርክር እንዳመልጥ የልጅሽ የወዳጅሽን የደሙን ቅላት ምልክት አድርጌ ድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው። የውዳሴሽም ዘፈን ላፌ እንዚራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የስምሽንም አጠራር ከመስማት የተነሣ አጥንቶቼ እንቀሳቀሳሉ፣ ለምስጋናሽም እሰይ ይላሉ። የሙዚቃ ድምፅ የዘፋኙን ልቡና እንዲያነቃቀው የአዝማሪንም ልቡና የመሰንቆ ጮት እንዲያነሳሳው የስምሽ መጠራት እንዲሁ ልቦናዬን ያነቃቀዋል። ፍቅርሽ በልቦናዬ አደረ፣ እንደ ውሃ ባንጀቴ እንደ ቅቤ ባጥንቴ ገባ። የውዳሴሽም ማኅሌት ጌጥ ሽልማት ሆነኝ፣ ለክብር ለማብራት ጌጥ ሆነኝ። በወርቅ ላይ እንደ ተለበጠ ዕንቁ በሐር ፈትልም እንደ ተደረደረ ፈርጥ በነገሥታት ራስ ላይም እንደሚያንጸባርቅ ዘውድ እንደ ሙሽራም ሽልማት እንደ ሙሽራይቱም ጌጥ ድንግል እናት ሆይ ያለ ርኩሰት ሙሽራ አደፍ ጉድፍ የሌለበት የሰርግ ቤት በንጽሕና መጸነስሽ ከፍጥረት ሁሉ ልዩ ነው። መውለድሽም ያለ ርኩሰት ነው። ሰውነትሽ በማይለወጥ ድንጋሌ ማኅተብ ታትሞ ሳለ ነው። የንፋሳት ኃይል ሊጥላት የወንዝ ፈሳሾችም ሊጋፏት የማይችሏት ለዘላለሙ ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝ። የሁከት ዘመን አውሎ ነፋሱን አስነስቶብኛልና አምሮ ከተሠራ ደርከኖ ከሚባል ግምጃ ጋር በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ከፒሶስ ልብስ ጶደሬም ከሚባል ዕጽፍ ድርብ የተሠራች የታላቁ ሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ በ12ቱም ነገደ እስራኤል ምሳሌ 12ቱ ዕንቁ የተደረደሩባት የ12ቱ ማዕናቁ የእውነት ትርጓሜያቸው በ12ቱ ሐዋርያት የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት ጸበዴጤን ልብስ ሻኩራዎቿም የሙሽራይቱ ጌጥ ፈርጥ የተባሉ ቅዱሳን ሰማዕታት ያለ መጥፋት የሚበሩ ፋናዎቿ ናቸው። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ የንጽሕና መጎናጸፊያ እንድጎናጽፍ የሃይማኖት መጨከንን እንድለብስ
የመመረጥን ድርብ በፍታ እንድከድን የሕይወት የመድኃኒት አክሊል እንድቀዳጅ አድርግኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሁን። የሚቃረነውንም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው። የመለኮትንም ሰይፍ የታጠቅኩ ልሁን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረድኩ ልሁን። የንጹሐን ደናግል መመኪያቸው ድንግል ሆ የኃያላን ሰማዕታት እናት ሙሽራ ከመሃይምናን ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው ብጽዕት የተመረጡት የተድላ ደስታቸው ማረፊያ መሬታውያን ፍጥረታትን ከሰማያውያን መላእክት ጋር አንድ የምታደርጋቸው ብሩክት በቅዱሳን ሁሉ ዘንድ የተመረጠች ናት። በተደነቁት ሁሉ ማኅበር ሹማምንት ዘንድ የተመሰገነች ናት። የትጉሃን መላእክት ማኅበር ሁላችሁ ወደ እኔ ኑ። ስማችሁ የተጠራ መላእክተ ገጽ የከበራችሁ የምስጋና መላእክት የተመረጣችሁ የቅዳሴ መላእክት ወደ እኔ ኑ። የኃይል መላእክት ጽኑዓን የተልእኮ መላእክት አዛዦች የረዳትነት መላእክት አሸናፊዎች የማዳን መላእክት መላእክተ መንፈሳውያን ረቂቃን የምሕረት መላእክት ይቅርባዮች የውቃቤ መላእክት ባላደራዎች ወደ እኔ ኑ። የእሳት መላእክት የሚያስፈሩ ግሩማን የነጎድጓድ መላእክት መደንግጻን የጸዳል መላእክት ብሩሃን የደመና መላእክት ረዋዲያን የነፋሳት መላእክት ኃያላን ወደ እኔ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት ባሕሩን የወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት የእንጨቱ ፍሬ የምድረ በዳውንም እንጨት አትክልትን አዝርትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። የሚበረውንም ሁሉ ወፍ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት የቆላ የላብ መላእክት የብርድና የውርጭ መላእክት የበረድና የጉም መላእክት ወደ እኔ ኑ። የአውሎ ንፋስና የአመዳይ መላእክት መናብርት ሥልጣናት አጋዕዝት ኃይላት መኳን ሊቃናት ባነዋወር የከበራችሁ አርባብ ወደ እኔ ኑ። ሰይፍ ጃግሬዎች የሚካኤል ሰራዊት የጌታን ጠላት የምትጋደሉ የገብርኤል ሰራዊት በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማሸነፍ ጋሻ የያዛችሁ የሩፋኤል ሰራዊት ጋሻ ጃግሬዎች የኡራኤል ሰራዊት የብርሃን መላእክት ልቡና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋናን የምታሰሙ ወደ እኔ ኑ። የሰዳክኤል ሰራዊት የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ የሰላትያል ሰራዊት የማያቋርጥ ምስጋናን የተመላችሁ የአናንኤል ሰራዊት በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔ ኑ። ዓይንን የተመሉ ኪሩቤል ለእያንዳንዱ 4 ገጽ አለው። ለእያንዳንዱም ክንፍ 6 ነው። ለሌሎች ደግሞ 8 ክንፍ ያላቸው ናቸው። ሰረገላቸውና ክንፋቸውም ዓይን የተመላ ነው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጹ 24 አለቆች አሉ። ለመለኮት ገናንን ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤልም በአኗኗር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4 እንስሶች ናቸው። ለአንዱ እንስሳ 4 ገጽ አለው። የአንዱ ፊት የሰው የሁለተኛው የአንበሳ የሦስተኛው የላም አራተኛውም የንስር ነው። ሕዝቅኤል ነቢዩ እንደተናገረ ከራሳቸው እስከ ወገባቸው 4 ናቸው። ከወገባቸው እስከ እግራቸው 1 ናቸው። አንዲት ሰዓትስ እንኳን ምስጋና ያቋርጡ። እንግዲህ የመላእክት ማኅበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጸች በተደነቀች ድንግል ማርያም በድንግልናዋ ምስጋና ጊዜ ከእናንተ ጋር አንድ ሆኜ እንዳመሰግን ነው። ነገር ግን እናንተን ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጠች ድንግል የስሟ መጠራት ነው እንጂ የኔን ወራዳነት አታስቡ። የንግሥታችሁን ልዕልና አስቡ እንጂ የኔን ድህነት አታስቡ። የእመቤታችሁን ክብሯን ገናንነቷን አስቡ እንጂ የኔን አጣያት አታስቡ። የአምላካችሁን እናት ንጽሕናዋን አስቡ እንጂ የሰማይ መላእክት ትጉሃን ሆይ አጥሁ። እኔ በደለኛውን የማይምናን የጸሎታቸው ሙዳይ የምትሆን በዕብራይስጥ ማርያም የተባለች በተመረጠች ድንግል ማርያም በከበረ ስሟ በጸለይሁ ጊዜም እናንተም ደግሞ ከእኔ ጋር ጸልዩ። ልቦናዬ ለፈቀደው ነገር ለግዳጄ ተመካክታችሁ ትጸልዩ ዘንድ እማልዳችኋለሁ። የክብራችሁንም ገናንነት አደንቃለሁ። ከእናንተ አንዱን ስለ ኃጢአቴ ቸል በማለት ከልመናዬ ፊቱን የሚመልስ አይሁን። በንጹሕ ልብ በሰፊው ሐሳብ ለኃጢአቴ ስርየት ለምኑልኝ እንጂ በገሃድም ተሰውሮም ቢሆን በእኔ የተነሣ ተቃራኒ ጠላት ቢኖር የእሳቱን ሰይፋችሁን ምዘዙ፣ የእሳቱን ጦራችሁን ወርውሩ፣ የመብረቁን ቀስታችሁን አሽቡ፣ የነጎድጓዱንም ፍላጻችሁን ሳቡ። ሊቃወመኝም የወደደውን ንደፉት፣ በሚቀርበው የእሳት ፈረስ ክበቡት፣ ምድርን በሚያነዋውፀው የመብረቅ ሰረገላ ተከተሉት። ከምታገኘውም ከቁጣችሁ መፈራት የተነሣ
የሰማይ ስፋት ይጥበቡ። ከምትከፋውም የእጃችሁ መክበድ የተነሣ የምድር ስፋት ይጭነቀው። ከፊታችሁም ግርማ የተነሣ ተቃራኒ ጠላት ይሽሽ። ትዕቢተኛ ኩሩ ይውደቅ፣ ልቡናውም ከፍ ከፍ የሚያደርግ በእርሱ ማዕረግና ክብር የሚታበይ ይሰበር ይሰባበር። የእባብ መርዝ አልጫ ይሁን፣ ወጥመዱ ይቀደድ። ሰውን ከሰው የሚያጣላ ዲዳ ይሁን፣ ያመፀኛም አፍ ይለጎም። ሟርተኛ ጠንቋይ ይነቀል፣ አስማተኛ ሥራየኛ ይጥፋ። በሰውም የሚታመን ይረገም እንደ ተጻፈ። በእስራኤል ቅዱስ ግን የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱም ጸሎት የሚጠጋ በደህና ይደር በደህናም ይዋል እስከ ዘላለሙ አሜን።